ሲኤስኤስ የራሱ የሆነ አጻጻፍና ሲንታክስ አለው። መጀመሪያ ሰሌክተር እንጽፋለን። በመቀጠል በከርሊ ብሬስ ቦዲ እንከፍታለን። መቀየር የምንፈልገውን ፕሮፐርቲ እንጽፋለን። ቫልዩ እንጽፋለን። ሁልጊዜም በሰሚኮለን እንዘጋለን። ሰሌክተርን የምንጠቀመው ልናስተካክለው የፈለግነውን የኤችቲኤምኤል ክፍል ለምሳሌ h1 ነው፣ ክላስ ኔም ነው፣ አይዲ ኔም ነው፣ ያንን እንድንመርጥ ያግዘናል። ፕሮፐርቲ ደግሞ ልንቀይረው የፈለግነው ነገር ምንድን ነው የሚለውን አሳይን እንድናደርግ ይረዳል። ለምሳሌ የፈለግነው ከለር መቀየር ከሆነ ፕሮፐርቲያችን ከለር ይሆናል። ወይም h1 ላይ ያለውን ፎንት ሳይዝ መቀየር ከሆነ ፕሮፐርቲያችን ፎንት ሳይዝ ይሆናል ማለት ነው። ቫልዩ ደግሞ የምንጠቀመው ለዚህ ፕሮፐርቲ ምንድነው መግለጫችን። ለምሳሌ ከለሩን ምን ልንሰጥ አሰብን? ብሉ ነው። ስለዚህ ቫልዩ ላይ ነው የምንጽፈው ማለት ነው። ሰሌክተር ደግሞ ታይፖች አሉት። የመጀመሪያው ዩኒቨርሳል ሰሌክተር ነው። ዌብሳይታችን ላይ ወይም ኤችቲኤምኤላችን ላይ ያለውን ሁሉንም ኤሌመንቶች በአንድ ላይ ለመምረጥ ሰሌክት ለማድረግ የምንፈልግ ከሆነ ስታርን እንጠቀማለን። ስለዚህ ዩኒቨርሳል ሰሌክተር የሚያገለግለው ኤችቲኤምኤላችን ላይ ያሉትን ኤሌመንቶች በጠቅላላ ሰሌክት ለማድረግ ያገለግለናል ማለት ነው። ለምሳሌ ስታር ቦዲ ከፍተን መርጅን 0 ፓዲንጉን 0 እንደዚሁም ደግሞ ቦክስ ሳይዚንጉን ቦርደር ቦክስ አደረገን። አሁን ይሄ ለሁሉም ኤችቲኤምኤል ኤሌመንቶች እዛ ዌብ ኤችቲኤምኤላችን ላይ ያለውን በሙሉ ምን አድርጓል? አሳይን አድርጓል ማለት ነው። ስለዚህ አሁን ያደረግነው ነገር ምንድነው? ዌብሳይታችን ላይ ያሉ ማንኛውም ክፍተቶች መርጅንም ፓዲንግም በሙሉ አጥፍተን ድረገጹ ላይ ከባዶ ለማስተካከል ያግዘናል ማለት ነው። ሁለተኛው ደግሞ ኤሌመንት ሰሌክተር። ይሄ ሰሌክተር ደግሞ የኤችቲኤምኤል ታጉን በቀጥታ በመጥራት ነው የምንጠቀመው። ለምሳሌ h1 ኤሌመንትን ከለሩን ዳርክ ብሉ ማድረግ። ስለዚህ ቀጥታ h1 ኤሌመንትን ጠርተን ከለሩን ዳርክ ብሉ ማድረግ እንችላለን። ሶስተኛው ሰሌክተር ክላስ ሰሌክተር ይባላል። ክላስ ሰሌክተርን ስንጽፍ በነጥብ ነው የምንጀምረው። ይህ አይነቱ ሰሌክተር በተለያዩ ቦታዎች ላሉ ኤሌመንቶች ተመሳሳይ ስታይል ለመስጠት እንጠቀምበታለን። ለምሳሌ ይህ ብራንድ ኔም ክላስ ሰሌክተር ለh1 ኤሌመንት ብራንድ ኔም የተባለውን ክላስ ኔም ሰጥተናል። ነገር ግን ለh2 ይህን ክላስ ኔም ብንሰጠው ተመሳሳይ ስታይል ይይዛሉ ማለት ነው። አራተኛው አይዲ ሰሌክተር ይባላል። አይዲ ሰሌክተር ከክላስ በተለየ መልኩ በሃሽታግ የሚጀምር ሲሆን ፔጃችን ላይ ለአንድ ለየት ላለ ኤሌመንት ብቻ ስታይል ለመስጠት ያገለግላል። በአንድ ፔጅ ላይ አንድ አይዲ ለአንድ ኤሌመንት ብቻ ነው መሰጠት ያለው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው ክፍል እንገናኝ። መልካም ጊዜ